ልጆች ፊት አሁንስ በዛ። አበሩ በቃሽ። እስካሁን ላደረግሽልን ነገር ሁሉ እግዚአብሔር ይስጥሽ። ከዚህ በኋላ ግን እናቴን የሚነካ ንግግር ብትናገሪ ግን ዋ ማርዬ ዝም አትይ። ከየትም የወለሻል ልጅሽ ብትናገረኝ አይገርመኝም። ምን ማዘሯ ደግመሽ ወተት ካገነፈልሽበት መጣሉ ነው አይደል? ልብሽን አተሽዋል መቼስ። ሰው እናቴ ታመጣለች ይችላል። አረ ማዘሯ ምንና ምን ነው የምታገናኙው? እኔ በቀጥለው እየተበጠሰ ስላስቸገረኝ ነው። አዎ እንደሱ መልሽልኝ። ዱላ ላቀብልሽ ትመጪኝ። ሂጂ ግቢ ዜድ ስሚ፣ ለራሴ ጎሎብኝ ነው ለልጄም አለብሰው። አብርዬ ምን ነው እቺ ልጅሽን አስታክሽልኝ። ከልጅ አናት ትውረድ። ምን አንቺ ምን አድርገሽ ነው? አረ ምንም ያው እንዲያውም ገዝቼ ለሰው ልጅ። አብርዬ በማርያስ ምን ይቅርታ። ታይ እናትም ልጅም አንድ አይነት። አሁን በይ ያበደርኩሽን ብር አምጪ። እንዴ የገዛው ልጅ ጤፍ እንኳን ተበልቶ አለቀ። እሺ አመጣለሁ። አምጪ። አበሩ ትቀልብልኛለሽ ብለሽ ነው እንዴ ወለሱ? አበርዬ ልጆች ፊት አሁንስ በዛ። አበሩ በቃሽ። እስካሁን ላደረግሽልን ነገር ሁሉ እግዚአብሔር ይስጥሽ። ከዚህ በኋላ ግን እናቴን የሚነካ ንግግር ብትናገሪ ግን ዋ ማርዬ ዝም አትይ። ከየትም የወለሻል ልጅሽ ብትናገረኝ አይገርመኝም። ምን ማርያ ከዚህ በኋላ ጓደኝነታችን አብቅቷል። እሺ ነውረኞች ከዛሬ ይለፍ ብቻ ብሬ። ማርዬ መታቀስ ነበረብሽ። በእኔ ሲሆን እኮ ታግሻታለሁ። በአንቺ ትመጣለች። እኔንም ቢሆን እኮ ብሯን የጠየቀችው። እሱንስ ቢሆን በስርዓት አትጠይቅም። አይ እንዴት ላረግን? ብሩ እንዴት አምጥቼ ልከፍል ነው? አይዞሽ ማዘሯ፣ እግዚአብሔር መንገድ አለው። እንኪ የት ነሽ? መጣው። ሰላም እንዴት ነሽ? ሰላም። ስራ አለ? ለትንሽ ተቀደምሽ ተይዟል። እሺ ጥንካሬ አይሸመን ሕይወት ሲኖሯታል እንጂ። ሰላም ምን ይምጣልህ? እሺ ተሸመድ እናትሽ አለች? አወለች እማ አጅሪት ምን ቀርቶሽ ቤቴ ድረስ መጣሽ? የማየን ብድር ልከፍል ነው የመጣሁት። የዳሽን ባንክ አካውንት ንገሪኝ፣ ትራንስፈር ላድርግልሽ። ንገሪያት። 56 42 16 ይሄው እናመሰግናለን። ጓደኛዬ ነባሩ ሽረ ማዘሯ ሰርፕራይዝ! ይሄን ሁሉ ተይታ መጣሽ? ማዘሯ የስራ ተቀጠርኩ። ስጠይቀው በመጀመሪያ ቀኔ ደሞዝ ሰጠኝ። ከዛም ያበሩን ብድር ከፈልኩ። ይሄንንም አስቤዛ ገዛው። ወይኔ ልጅ ይሄ ሁሉ ብር ይዘሽ ስትመጪ ሌባ አላስፈራሽም? አይዞሽ በዳሽን ሱፐር አፕ ነው ሁሉም ክፍያዎችን የፈጸምኩት። አሁን ዝም ብለሽ መርቂ። ተባረኪ። ብሩኩኝ ለቁም ነገር ብቂ። ሁሌም አንድ እርምጃ ቀዳሚ ዳሽን ባንክ። ማዘሯ አረ ይሄ ቦርሳ እዚህም የለም። ታዲያ ምን በላ ይባላል? የት ሄዳል ተቤቱ? እኔ እንጃ፣ እኔ ምን አውቃለሁ። ይሄው ማዘሯ ኩሽን አርገሽው ነው። አገኘልኝ። በቃ ማርያ ወንድምሽ ኩሽን አግኝቶታል። ታዲያ ትነግሪኝም እንዴ? ያላሳዝንሽ እንዴ? ጉልበት እኮ ያልቃል እንዴ? ታዲያ ከጠፍቶ ዝም ልበል? ቆይ ግን አንተ አታፍርም? ቁርስ ምሳ እራት ለማምጣት ነው ካልጋ የምትወርደው? ታዲያ ምን አጨውሽ? ደግሞ ምን አገባሽ? ቆንጆ ባል መቼስ እንዳንተ ፉንጋ አላገባም። አንቺ የሕፃን ልጅ ማስፈራሪያ ቆንጅዬ ጉማሬ ስታስጠላ። እኔ ማንቺን እያየሁ ስበላ ምግብ ላይ ስማማኝ ስለሚችል ከፊቴ ዞርትይልኝ ነው። አንቺ የተረገምሽ ወይኔ ያለቅሽም ባለ ወይኔ ያለቅሽም። ወይ በሞትኩት። በስመ አብ ወወልድ ወመንፈስ ቅዱስ። ማርዬ ማዘሯ አንቺ ነይ። ማዘሯ ምን ሆንሽ? ነይ ዛሬሽ ማዘሯ ታስጥልሽ። ማዘሯ ትዳር ካደረኩ እናንተ ልጆችን ወልጄ እስከ ዝርሚያችሁ ድረስ የጤፍ ዕቃዬ ባዶ ሆኖ አያውቅም። በቃ ትጨነቂ ማዘሯ፣ እንጀራ እንገዛለን። እቺ ደግሞ ማዘሯ እኔ ጋር ብር አለ፣ ቆይ ልዘዝ። አይድሊ የልጅ እጅ ላይ ልውደቅ። አረ ማዘሯ እንደዚህ አይባልም። ልጆችሽ አይደለን እንዴ? ያው ታዘዋል። ደግሞ ድጋሚ እንደዚህ እንዳትይ፣ እናቴ ነሽ፣ ግዴታዬ ነው። ኬቢ አጀለስ ቆይ መጣው። ማዘሯ በቃ ጤፍ እስኪመጣ ድረስ ትንሽ ረፍት አድርጊ።
ይኸው ሸሚዙ ግን አልታጠበም። ምን ሆነህ ነው? በእናትህ ቀጠሮ አለኝ እያልኩ እና አሁን ባሁን ነግረኝ ምን ላድርግ? ኬቢሻ በቃ ፒስ ይመችሽ። ሞቴን አላቀው ላዚም ልዘምር እንጂ ከሊቀናታ ዋዝትካዜ ጭንቀት ውስጤ ለገባው የሌላውን እንጃ የኔን በዜማ ላውጣ ቡርጂ ነው እና ምን ይሆናል? የጥርሴን እንዴ ማምጣሽ ከሪ አንተ እኮ ነው እንዴ ማለት ነው። ቡርጂ ጉዞ ላይ የጠረሽ ነው። ተዋት፣ እሱ አሰማ። አሁን ሴትዮቱ አሉ አትጫጫው። እኔ ደርሼ መጣሁ። ተወደነው እንጂ ወደንም አልነበር ቀን ሰቶ ቀን ሲሽር ተገኘው ካንቺ ስር በማንስ ይባላል አይ 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 ኬቢ ምን ፈለግሽ? ነግሬህ ነበር እኔን አታናደይ ብዬ። ደሞስ እስካናባባሉ ብድሩን የማይመልስ ልጅ አይወለድ ይባል የለ። ማርያምን አለቀሽ ሰራችልኝ አልከፍትም። ኬቢ ምን ፈለግሽ? ነግሬህ ነበር እኔን አታናደይ ብዬ። ደሞስ እስካናባባሉ ብድሩን የማይመልስ ልጅ አይወለድ ይባል የለ። ማርያምን አለቀሽ ሰራችልኝ አልከፍትም። አሳይሻለሁ። እሺ ሄሎ፣ በር ላይ ነን። እሺ መጣሁ። አሳይሻለሁ። አንቺን ግን አመሰግናለሁ ልጅ። በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀው የዳሽን ባንክ ቨርቹዋል ማስተር ካርድ ለተለያየ ግብይቶና ክፍያው በመዋል ሁሌም አንድ እርምጃ ወደፊት ከዳሽን ባንክ ጋር። ማርዬ በዛውች ለቅለቅ አድርጋት። አላለቀልቅም ደፋር። ምን ችግር አለው? ሰውዬ እጅና እግር አለ አይደለ? ስለዚህ ራስህ ማጠር ትችላለህ። ምን ችግር አለው ከአንቺ ጋር ለቅለቅ ብታረጊው? እኔ ማርያም ማህበር አለብኝ ይረፍድብኛል። የምን ማህበር? በዚህ እድሜሽ ማህበር ምናምን ትያለሽ እንዴ? እሰይ ሄሎ ቃልዬ። አዎ ጨርሻለሁ። እኔ ወይን ስለገዛ አብረን ይዘን እንሄዳለን። ለካ እኔም ችኳ ማህበር ጠርተኛለች። ወይኔ ተበላ። እሺ ወይዘሪት ደግሞ ምን ይቀመርልሽ? አባቢ የት ነሽ? ሰፈር መጣሁ። ቃልዬ ወጥቻለሁ። እኔ ውጪ። እሺ ማሪ፣ የሆነ ነገር እንጨምርበታ። አረ ምንም አያስፈልግም። ካልሆነ ግን እንጨምራለን። በቃ እሺ ቶሎ ውጪ። አንተ ምንድን ነው? ቺኳ ማህበር ጠርታናለች። እና ጌታ የምታው ነው? እና ከቤት በልታቸው ነው? ናርፈ ተራመድ እባክህ። ነዘከርታ ዘይት ወልዲ ፍቅረይ አምንጎና ወይኔ የተረገመ ወይኔን በውሃ ቀይረው። ነዘከርታ ዘይት ወልዲ ፍቅረይ ሄሎ ቃል ዋዬ፣ እኔ አልሄድም። አንቺ ሂጂ። ምን ነው እባክሽ የገዛነውን ወይን በውሃ አልቀይረው መሰለሽ? አይ ይሄ ልጅ የተረገመ። ቆይ አሳየዋለሁ። በቃ እሺ ቻው። ሰማዕ ፍቅር ዶስ ኢለ ሕተይገጋ በቃ ዛሬ ተስጨልል ነው የምትለው። ተዋት እባክህ። የታባቷ